ሰላም ውድ የቻናል ተመልካቾች ጆሲ ነኝ ከጆሲ ቲዩብ። ዛሬም በአዲስ ቪዲዮ ተመልሻለሁ። ወደ ቪዲዮ እንሂድ። ቆይ ምንድነው ወደ ቪዲዮ ቸኮል? መጀመሪያ ላይክ እና ሰብስክራይብ ማድረጋችሁን አረጋግጣችኋል? አረጋግጣችሁ እንላክ። እሺ አሁን እንግዲህ በገመድ ነው የምንሰራው ማለት ነው ብያችኋለሁ። እንግዲህ በገመድ ነው ሁለቱም ማሳያችሁ። የእነሱ እንግዲህ አንደኛ ይሄው እንግዲህ አሁን እንግዲህ እዩት አንድ ሶስት ናቸው በአጠቃላይ እንግዲህ ተሳስቼ ነው። አሁን አንድ ሁለት ሶስት ይኸው ተፈታ። የዚህ እንዴት ነው ትሉኝ? እሱን ማሳያችኋለሁ በቅደም ተከተል። የሁለተኛውም እንሂድ እንግዲህ አሁን ነው እንግዲህ አሁን ያው አሁንም ሶስተኛ እና የመጨረሻው ተመልከቱ። እንግዲህ አይ ለምንድን ነው የምትንቀሳቀስ የምትለኝ ካላችሁ ጠቆር ቪዲዮ ጋር ጠቆር ስላለብን ነው። በሱ ይቅርታ እንጠይቃለን። ሶስተኛ እና የመጨረሻው አልኳችሁ ይሄ ነው። እንግዲህ አጥብቄዋለሁ አይታችሁታል። እንግዲህ እንደዚህ አይነት አስተሳሰብ በጣም ከባድ ነው። እንግዲህ ለመፍታት በጣም ከጠበቀ እንትን ይላል። እኔ ግን በዘዴም ቢሆን ፈታለሁ። ጀምረው እንግዲህ ተፈታያችሁ። እሺ ወደ አንደኛው አሰራሩ እንሂድ። የአንደኛው አሰራሩን እንግዲህ ላሳያችሁ ነው። ይሄው እዚህ ጋር ታረጋላችሁ። ከዛችኛዋን እቺ ጋር ትታያችኋለች። እቺ ወደዚህ ታረጉና እቺኛዋን ያለካናትን ወደዚህ እናመጣለን። ይሄው ከዛ አንድ ሁለት ሶስት እና እንደዚህ ነው። ሰው ማሳብ ትችላላችሁ እንግዲህ። እሺ ሁለተኛው ደግሞ ያው እንግዲህ ገብቷችኋል። እንደገና ደግሞ እንደገና ለብላችሁ ይችላል። እቺኛዋ በቀኝ እጄ ይሄ ቀኝ ግራ ቀኝ ነው። ይሄ በቀኝ እጄ አስኳትን እጥፍ እንደዚህ አድርጌ አጥፋታለሁ። ከዛችን ወደዚህ ወስድና እጄን ይሄው እንደዚህ እቺኛን እንደዚህ ምንም ነገር እንትን ይሄው ከዛ ቃስ አድርጌ አያችሁ ዳ ሲፈታ። ስለዚህ እንደዚህ ነው። ይሄው እንደገና ይሄው እቺኛዋ አይታችሁታል። እዚህ እንግዲህ ያው እዚህ ጋር ናት። እንግዲህ ታያችኋል እያስባለሁ። እዚህ ጋር እንግዲህ ሲፈታ ቃስ ስላችሁ ታያችኋል። አያችሁታ ሲፈታ ታያችሁ። ይሄው ሲፈታ እንደዚህ ነው። እሺ ሁለተኛው እንደዚህ አድርገን የአሁኑ አይነት ነው እንግዲህ ዘዴ የምትጠቀሙት የአሁኑ ነው። ግን እዚህ ጋር ጥንቃቄ የምንለው ነገር ያለው ነው። የቅድሙ የአሁኑ ዘዴ ያለ አሁን የመጀመሪያው ጋር የእሱን ነው የምትጠቀሙት። ከዛ እዚህ ጋር ወደፊት አምጣችሁ ነው እንግዲህ እችን ታቋታላችሁ። እችኛዋ ያው ኖርማል ናት። እችን ማለማረግ ያላችሁ እንደዚህ አድርጋችሁ የምትፈቱት ነው። ስለዚህ ያው እንደዚህ ታረጉና እንደ ቅድሙ ታረጋላችሁ። ከዛ እዚህ ፊታችሁ ላይ ትመጡና እዚህና ታስቡታላችሁ። ትንሽ ላላ አድርጋችሁ ነው በቃ እንደዚህ አድርጋችሁ አስሩና ሰው የሚስብ ከሆነ በመጀመሪያ ወደ ኋላ ማለት አለባችሁ። ትንሽ ወደ ኋላ እንጀስትና እንግዲህ ይሄን ለማጥበቅ የመሰለ ትንሽ ወደ ኋላ ሳሩት ላላ ይላል። እንግዲህ አይታችሁታል። ከዛ ልክ እነሱ ሳብ ሲያረጉት እናንተ ወደ ኋላ ነው እንደዚህ የምትሉ። እንግዲህ ያው እንደዚህ ወደ ኋላ እንትስ ይያለው ልክ ያው ሳብ ሲያረጉት ያው ወደ ኋላ ሲል ይፈታል። እዚህ ጋር ግን ቁጥር የሚል ነገር አለው። ስለዚህ አሁን እንደገና ላሳያችሁ። እንግዲህ እንደገና ያው እንግዲህ አያችሁ እዚህ ጋር ያው የምትታሰረው ነገር በጣም እነሱ በጣም ስለሆነ የሚስቡላችሁ ያው እንደዚህ ቁጥር ትላለች ማለት ነው። እሺ አሁን ወደ ሶስተኛው እንሂድ። እቺን ግን አንዴ ልድገምላችሁ በደንብ ያልተመለከታችሁ ይሆናላችሁ። እቺን ያው ማሰር ነው። ከዛ እንግዲህ ካሰራችሁ ዛሬ ብላችሁን ፈቱት እያለሁ እባካችሁ ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። አመሰግናለሁ። እንግዲህ አሁን ወደ ሶስተኛው ደግሞ እንሂድ። የሶስተኛው እንግዲህ መጀመሪያ ያላያችሁት ካላችሁ አሳልፋችሁ ሊሆን ይችላል። ስለዚህ የመጀመሪያ ላይ ያያችሁት ካላችሁ እንግዲህ
እንግዲህ ጠንካራ ነው። እንግዲህ ጠንካራ ስለሆነ በዚህ ተፈጠሩ እንግዲህ ልገጥም ነው። አያችሁ እንግዲህ እዚህ ጋር ለህፃናት እንዲያደርጉት አይመከርም እና ለትላልቅ ለህፃናት የምናደርጋለን የምትል ከሆነ ላላ ማድረግ አለባችሁ። ለህፃናቱ ቆይ በኋላ ወደ መጨረሻ ያሳያለሁ። አሁን ግን አሁን ከተዛባ የምታነቅ ነገር አለ። ስለዚህ በጥንቃቄ እያያችሁ ነው ማድረግ ያለባችሁ። አሁን ያው አዛብቻዋለሁ ላሳያችሁ ነው እናንተ እንግዲህ ሲዛባ የሚያመጣባችሁ ላሳያችሁ ነው። አሁን ያው ስለዘባ አትዘባም ብለን ያው አዛብቼ ላሳያችሁ ነው። እንግዲህ ከተዛባባችሁ አሁን አንዳንዶቻችሁ አላችሁ ቸኮል የምትሉ ለእናንተ አሁን ማሳያችሁ እናንተ እንግዲህ አብዛኞቻችሁ እንግዲህ ቪዲዮውን ታዩና በቃ አሰራሩን አድርጎ ልክ ሊፈታው ምናምን ሲል የምታቆሙት ነገር አለ። እንደዛ ማድረግ የለባችሁም። በጣም የሚጎዳ ነገር ሊኖር ይችላል። እሱ መጨረሻ ላይ የሚያሳየው ነገር ሊኖር ይችላል የሚጎዳ። ስለዚህ ለሱ ነው አሁን ተውላችሁ። አሁን አንዳንዶቹ በቃ እኔ እንደዚህ አድርጌ ወደ ኋላ አድርጌ ስሰራ እነሱ እንግዲህ በጣም ስለሚቸኮሉ ይኸው እንደዚህ አዛብተውታል። ይኸው አነቀኝ እንግዲህ አሁን ለእናንተ አሳብቼ ስለሆነ ያሳያችሁ ይኸው አዛብቸዋለሁ። እንግዲህ አይታችኋል። የሚቸኩሉ ናችሁ እንደዚህ የምትሉ ግን ረጋ ብላችሁ ከሆነ ስቴፕ በስቴፕ አሳያችኋለሁ። ስለዚህ ላይክ አትርሱ። ላይክ ማድረጋችሁን ግን እርግጠኛ እየሆናችሁ ቪዲዮ ስታዩ ማለት ሰብስክራይብ ካደረጋችሁ እንደዚህ አይነትና ሌላ ምርጥ ምርጥ ቪዲዮዎች ይደርሷችኋል። እንዳልተዛባ እርግጠኛ እየሆናችሁ ያው አሁን ወደ ጉዳዩ ወደ ዋናው ስንሄድ እችን ይኸው ስቴፑን ነው የሚወራው። አንደኛ ስቴፕ ይኸው እንደዚህ ማድረግም ትችላላችሁ። ግን እጃችሁን እንደዚህ ከያዛችሁ በኋላ እንደዚህ አንደኛ ስቴፕ። ሁለተኛ ስቴፕ እጃችሁን በዚህ ትከቱና እችኛዋን መውሰድ ይኸው ይዣታለሁ። ሶስተኛ ስቴፕ እችኛዋን የእችኛዋን እንደዚህ አድርገን ማውጣት። ከዛ እችኛዋን ደግሞ መያዝ። ሶስተኛ ስቴፕ ማለት ነው። ይሄው እንግዲህ ጠብቋል። እንደዚህ ሲመጣብን አራተኛ ስቴፕ እችኛዋን ወይም ሁሉም መሞከር ይቻላል። እችኛዋን ስንሞክራት ይሄኛውን ስንሞክረው ወደዚህ አነሰብን። ይሄኛው የለም ማለት ነው። ይሄን ስንስበው ይሄው ተስተካከለ። ከዛ በደንብ እናጠብቀዋለን። አራተኛ ስቴፕ ማለት አምስተኛ ስቴፕ ወደ ላይ እንስባለን፣ እንከታለን። የከተትነውን አሁን ቪዲዮ ትሰሩ ከሆነ የከተታችሁት እና ይሄ አሁን እንደዚህ ስስቡት የሚመጣው አሁን ስሰቡ እንግዲህ ቢፈጣ ይችላል። በደንብ ማየት አለባችሁ። ሳታስቡት ይሄን ነካ ካደረጋችሁ ቪዲዮ እየሰራችሁ ወይም ለሰው እያሳያችሁ ከሆነ ነካ ስታደርጉት ይኸው እንደዚህ ሊፈታባችሁ ይችላል። ስለዚህ ሙዱ እንዳይነካባችሁ ስቴፕ 1 ይኸው እንደዚህ ነው። ስቴፕ 2 በዚህ እንይዛለን። ስቴፕ 3 እቺኛውን እናረጋግጣለን። ስቴፕ 4 እናጠብቃለን። ስቴፕ 5 እናስገባለን። ስቴፕ 6 ደግሞ እቺኛዋ የሳብንባትን አሁን ካልታወቀ እንደዚህ ሳብ እንደዚህ ማለት ገፋ አድርገን ማየት እንችላለን። እኔ አሁን በእርግጥ ስላላለው ተፈቶብኝ ነው። አሁን እንግዲህ ጠበቅ አድርጌ ማሳያችሁ ያ ጠብቄዋለሁ። እንግዲህ ያንላ አይታችሁታል። አሁን እንግዲህ የሳብኳትን አይቻታለሁ። እቺ ናት ግን ሳናየው ቀረን። አሁን ብለን እንደሳብ ስናደርግ ይወጣል። እያችሁ ስለዚህ እቺ ናት ማለት ነው። እቺን እንደዚህ እናጠብቃለን። ዝም ብላችሁ እንደቀድሙ እንደነገርኳችሁ የምትቻኮሉ ካላችሁ ይሄን ወደ ኋላ አድርጋችሁ እንትስትሩ በጣም እኛም እንችላለን ብላችሁ በጣም ሳብስ አድርጎት የመታነቅ እድል አለ ብያለሁ። እንግዲህ ለህፃናትም መጨረሻ ላይ ያሳያችኋለሁ ብያለሁ። የምናደርገው ይሄን እንግዲህ ይሄ ይታያችኋል። እቺኛዋ ናት አሁን ቅድም እንደዚህ ለማጥበቅ የተጠቀምኩባት እቺ ናት። ታያችኋል። ይሄኛው እንግዲህ የሚመጣው በአብዛኛው ይሄኛው ያልሳብነው በዚህ በቀኛችን ይሄ ቀኝ ነው። ያልሳብነው በዚህኛው ነው። ይሄው እቺ ቀኝ ሲሆን በዚህኛው መጣች። አንዳንዶቹ ግን ተዛብቶ እንደዚህ ሊመጣ ይችላል። ስለዚህ ይሄንን እንደዚህ አድርጋችሁ መሳብ የለባችሁ። ያልሳብናት ሁሌ የምትመጣው ቤት ነው በቀኝ ነው። ስለዚህ የሳብነው ወደ ላይ ያልሳብነው በስር እንደዚህ እንፈታለን። ይሄው ኤክስ ነገር ሰራልና ከዛ ይሄኛውን ትንሽዬዋ
አሁን በቃ ትንሽ ይሆናል ለኔ እንትን አሁን አይታችሁ ከመጀመሪያ እንደዚህ ነው የመጣብኝ። ስለዚህ እኔ ስላወቁ ሰማው ይሄው በስተቀኝ አደረኩት። እቺ ከፍ ጭንቅ እንደዚህ በውስጥ እናስወጣለን። እቺኛን ከዛ ላይ ምንም ነገር ሳንነካ ወደ ኋላ እንደዚህ ነው መስጠት ይያታለሁ። ሌላ ነገር ማድረግ እንዳይሰራ አገርኩት ወደ ኋላ እንዳይታይ። እዚህ ጋር ያለው ነገር መታየት የለበትም። ያው አሁን ይታያችኋል። ያው ሳብ ስታረጉት አንዳንዱ ዝም ብሎ ንቅራሱ ያረጋችሁ ይመስላችኋል፣ ግን ሲያንቃችሁ ስሜቱ አለ። ይሄው በጣም ካጠበቅነው ያው ተፈታ። አመሰግናለሁ። በቀጣይ እንገናኛለን። ቻው። ማቆም ልበሉ አቁም አንተ እንደዚህ ነበር ማክሊት ቆነ ምንም እንደዚህ ነበር እንዴ ወረዛ ወረዛ እና ጥቁር ነበር እዛ ጋር እና እዚህ ጋር ግን ምንም አልነበረም። ወንድም አሁን እናንተ እንቀርጻለን አሁን